ጋር እንኳን ፎቶ መልቀቅ ማን ይፈቀድላቸው ሲጀመር? እነኚህ ሰዎች ስትከተሉ ቂያም እለትም ስትቀሰቀሱ ከነሱ ጋር እንደምትቀሰቀሱ ፎሎ ያደረጋችሁትና ያን ነገር የምታገኙበትን በአጠቃላይ ሰዎች በእናንተ ምክንያት የሚያገኙትን በእናንተ ኮመንት ምክንያት ፎሎ የሚደረጉትን በእናንተ ላይክ ምክንያት ፎሎ የሚደረጉትን ነገርም አላህ ፊት እንደምትጠየቁበት እርግጠኛ ሆናችሁ ተንቀሳቀሱ። ልናገር የገባሁት ይሄንን ነው። خلاص ይሄን ነግራችሁ ነው የመጣሁት። ዛሬ ፎሎ ያደረጋችሁትን የእናንተን ፎሎ ግቡና ተመልከቱ። ማንን ነው ፎሎ ያደረኩት? ፎሎ ያደረጋችሁት ሰው ያስቀኛል ብላችሁ የምትከተሉት ሰው እሷ እኮ ደስ የሚል የደስ እኮ አላት፣ እሱ እኮ የሀገሬ ልጅ ነው፣ እሱ እኮ የሰፈር የመንደሬ ልጅ ነው። የመንደርህ ልጅ አላህ ፊት እንደሚያወጣ እናያለን። የሰፈርህ ልጅ አላህ ፊት እንደሚጠቅምህ እናያለን። እስቲ ቁጭ ብላ አብረን እንመለከታለን። የዚያኔ አላህ ይጠብቀን ሁላችንን። እዚህ ወንድሞችና እህቶች አኺራችንን የምንሰራው ደግሞ ዘንድሮ እኮ ወጣቱ እንዳለ እያለቀ ያለበት ዘመን ላይ እኮ ነው ያለነው። ስንት ወጣት ነው አሁን በዚህ ሳምንት ብቻ የተቀበረው? ትናንትና ንጽር ላይ ይሰራ የነበረው ወንድማችን አንድ ወንድማችን ንጽር ላይ እንኳን ይሰራ አልነበረም፣ ወላኪን በዳዕዋው ሴክተር ላይ አንዳንድ ነገሮችን ሼር ማድረግ የሚታወቅ ወንድማችን አረፈ አሉ። ስሙን አላስታውስም። አሁን ላይ ወጣት ነው ልጁ፣ ገና ልጅ ነው። ሰሞኑን አንድ ወንድማችንን ዳዕዋው ሴክተር ላይ ነሽዳ ላይ የሚሰራ ወንድማችን መሐመድ ሰዒድ እሱ አረፈ። ወጣት ነው ገና ሮጦ ያልጠገበ ሰው። ብሩክ ወንድማችን ብሩክ ወንድማችን መሐመድ ሰዒድ አናፍርም እንደኛ? ትናንትና መሐመድ ሰዒድን ቀብረን ትናንትና ወንድማችን ብሩክን ቀብረን ተመልሰን መተን ዛሬ እነኚህ ባለጌዎችን የምንከታተል ብልግና የሚያስተምሩንን ልጆቻችንን ብልግና የሚያወርሱትን ሰዎች የምንከታተል አላህን አንፈራም? አናፍርም? የኔ ልጅስ አጠገቤ ተቀምጦ የእነሱን ድምፅ የሚሰማው ልጅ አጠገቤ ተቀምጦ እኔ የምከታተለውን ይሄን ብልግና ቪዲዮ የሚመለከትን ልጅ ነገ ሲያድግ እንዴት አድርጌ ነው በስርዓት ደግምለው? ልጆቻችንን በልጅነታቸው እያበላሽናቸው ነገ ላይ መልካም ልጅ እንዲሆኑልን አንመኝ። የምንኖረው ህይወት የሙዚቀኛ ህይወት ነው። እኛ የምንፈልገው የልጆቻችን ህይወት ደግሞ የኛም ኻቲማ አምሮልን የልጆቻችን ልጆች ህይወት ደግሞ የሱዴስና ሹሬምን ነው የምንፈልገው። የለም እንዲህ ይባል ነገር። መጥፎ ነገር ሰራን አይደል? በዚያ ልክ ነው የሚከፈለን። መልካም ነገር ሰራን፣ በዚያ ልክ ነው የሚከፈለን። ኢንተሃ خلاص። የምትከተሉትን ሰዎች እወቁ። እነኚህ እናንተ ላይ ወጥተው የሚሳለቁባችሁ ሰዎች፣ እናንተ ላይ ወጥተው ከፕል ምናምን እያሉ እንትን የሚሉ ሰዎች እናንተ ሙሉ በሙሉ አንፎሎ ብታደርጓቸውና ማን እንደሆኑ ራሳቸውን ቢያውቁ፣ ማንም እኮ ናቸው እነሱ። ያለ እናንተ ፎሎ ማንም ናቸው እነሱ፣ ያውቃሉ። ያንን ፎሎአችሁን ብታነሱና ማንም እንደሆኑ ራሳቸውን ቢያውቁ ይመለሳሉ ካሉበት